ውሽማው የጻፈው ነው እንብለን አይደለም። አንተ ምንድነው ሐሳብህ? አይደለም ምንድነው አሁን የማርያምን ተራይነት የማርያም ቅድስና ከሱ ላይ እንዲያድር ማርያም በመንፈስ ብሯኪዋ እንዲደርሰው ወይም የሷ ቅንነት የሷ ቸርነት አማላጅነት ከሷ ጋር እንዲሆን አንገትሽ ቆንጆ ነው ከንፈርሽ እያለ ከንፈርሽ ምናምን የምትለው አንተ ኦርቶዶክስ ነህ አይደለም? መጀመሪያ ኦርቶዶክስ አይደለም ሮቤል አንዴ ምን አይነት ኦርቶዶክስ ነህ ታዲያ? ይሄ መጽሐፍ ቅዱስ ቃል ሮቤል አንዴ አዳምጠኝ። አንድ ደቂቃ ባመጡልህ ብቻ ነው እንዴ የምትተረጉመው? እሺ አዳም ሮቤል አንዴ ያዡ ያሬድን አዳምጠው። ኦለ ይሄኛው መኃልየ ዘሶሎሞን ያለው ኦልድ ቴስትመንት ላይ ነው፣ ብሉ ላይ ነው ያለው። ማርያም ደግሞ ያለችው አዲስ ኪዳን ላይ ነው። ሶሎሞን ማርያምን አያውቃትም ሲጀመር። ያውቃታል? ኦ ማይ ጋድ ኦርቶዶክስ ዝም ብሎ የማይረቡ ሰዎች የተቃጠሉ ነው። ያ ኦርቶዶክስ ነው። ቀጥሉ ይገባ ይገባል። ቀጥል ያሬድ ያ እና ሁለቱ ሶሎሞን ሜቢ በጽፎታል። ሜቢ ከአንደኛው ሶሎሞን መጽሐፍ ቅዱስ እንደሚያስረዳን ብዙ ሚስቶችና ብዙ ቁባቶች ነበሩት፣ ሳባንም ጨምሮ ሊሆን ይችላል። መጽሐፍ ቅዱስ ሲጀመር መጽሐፍ ቅዱስን ጽፎ መጽሐፍ ቅዱስ የተለያዩ ፖርሽኖች የተለያዩ የመጽሐፍ ቅዱስ ዩኒቶች ከተለያየ ቦታ ተሰብስበው ነው አንድ ላይ መርጆ ነው ባይብል የሆኑት ማለት ነው። ሶ መጽሐፍ ቅዱስ ላይ ብዙ ጊዜ የአንደኛው ሐሳብና የሌላኛው ለምሳሌ ማቴዎስ ወንጌል የተገኘበት ቦታና ማርቆስ የተገኘበት የጻፉ ሰዎች ይለያያሉ። የጻፉት እኛ እንደምናምነው በመንፈስ ቅዱስ ወርዶባቸው ነው እንላለን። ግን ኤኒዌይስ እስከ 500 ዓመት ምናምን ፈጅቷል። ባይብል እንዴት ተጻፈ፣ ማን ጻፈው ምናምን ብለህ እያንዳንዱን ነገር እንትኑን ታሪኩን ትንበል። እኔ በመጽሐፍ ቅዱስ አምናለሁ። ግን መጽሐፍ ቅዱስን የምታምነው እንዴት መሰለህ? እምነት ሳይሆን እላው ላይ ያለውን ኮንሰፕቱን፣ ወርዱን፣ ኢነርጂውን። እኔ አሁን በእግዚአብሔር አምናለሁ። ኦርቶዶክስ ነኝ። ቅዳሴ፣ መዝሙር መንፈሴን ይገዛዋል። ጾም በጣም አስፈላጊ ነው ከሚሉ ሰዎች ውስጥ ኦርቶዶክስ በጣም ወርቅ የሆነች ሃይማኖት ነች። የምናምናት ማለት መንገዳችን ነች ወደ እግዚአብሔር ወደ ኃያሉ የምንደርስበት። እግዚአብሔር አለ፣ ፈጣሪ አለ። ግን አንተ አሁን ባወራው ጉዳይ ላይ ትርጉሙ ኮምፕሊትሊ የተለያየ ነው። ቢኮዝ ይሄኛው ኦልድ ቴስትመንት ነው፣ ብሉይ ኪዳን ነው። ማርያም ደግሞ ያለችው ኢየሱስ ክርስቶስን ስትወልድ ነው አይደል? የማርያም ታሪክ ገብርኤል ሲያበስራት ነው የሚጀምረው። ያ ደግሞ አዲስ ኪዳን ነው። ስለዚህ ሁለቱ የተለያዩ ናቸው። ሶሎሞን የጻፈው ከራሱ ፐርስፔክቲቭ ተነስቶ ነው እንጂ ስለ ማርያም ለመጻፍ ፈልጎ አይመስለኝም። እኔ ከተሳሳትኩ ግን እታረማለሁ። ስለ ማርያም ተሆነ እኮ ኦርቶዶክስ ውድቅ ነው ማለት ነው። እሺ ቆቆቆ እሺ አንተ ምን ንገረን ሮቤል፣ ምን ማለት ነው? የቺን አንገቷ ከንፈሯን እያለ ጻፈው ለመፈረጅማ እንትን እናስተምረን እስቲ አስተምረን፣ እኛ ደግሞ እንማር። ታብታባር ለመማር ምንም ዝግጁ ከሆንክ ምንም ችግር የለም። አስተምረን ቀጥል። እያነበብክ አስተምረን። እያነበብክ እሺ ጳውሎስ ያለው እሺ ሄዳ አስማማ ስማኛ ምንድነው? አንብብለት መጽሐፍ ቅዱስን አስማማው። አንዳንድ ወርድ አንዳንድ ስቴትመንት መጽሐፍ ቅዱስን አንብቦልኛል። ልንገርህ አሁን ቀጥልሽ። ሰለሞን የጻፈው ለእመቤታችን አይደለም ከሷ በፊት ነው የተጻፈው ብለኸኛል። አሁን ያሬድ እንዳልከው ማለት ነው። ልንገርህ አንተ አሁን ያሬድ በመጽሐፍ ቅዱስ የምታምን ከሆነ ሞጣ በሚሉት ኢንቴንሽን ወይም በሚሉት አተረጓጎም እያመንክበት ነው። ኦርቶዶክስን አትረባ ምን ነው የምታወራው? አስረዳን ነው የተባለው። ምን አገባ? አዎ አስረዳን። መርጠህ ነው እንደ የምትተረጉመው አንተ። ያ ቀለሜ ያመጣው ሰውዬ ማን ነበር ስሙ? ብሪጅስቶን ቀለሜ ማነው? ኤርሚያስ ነው። ያኛው ተንበጫብጭ አንበሳ የሚያስወርደው ኦኬ። ኦርቶዶክስ ማን ነው ጋይስ? ጻፉ። ዳግማዊ ፈለገ ቀጥል። ፈለገ ኦኬ። ሮቤል ዳግማዊ ፈለገ ቀጥል። ሞጣ ልንገርህ፣ በአንተ አመጋገብ ይኸውልህ፣ በአንተ ልሳን፣ በአንተ ኗኗር መጽሐፍ ቅዱስ እነርገጤ እነጨብጤ መንፈስ ቅዱስ ቀርበው አንተ እነርገጤ እና እነጨብጤ መጀመሪያ የህወሓትን ጳጳስ እኮ ጳጳስ ነው ብለህ የተቀበልክ ነው።
ጳጳስ ሹሙን እኮ የማታውቅ ገለቴ መንቆር በሎጂክ በኳልኩሌሽን አይደለም የሚፈታው መጽሐፍ ቅዱስ። እምነት እንደዛ አይደለም። ትህትና ነው። እምነት ትህትና ነው። ሰለሞን ይሄንን ያለው ለማን ነው? ራስ መጣል ነው። መጀመሪያ ቆይ ልንገርህ። አንተ ለማን ነው? አትከራከር። ለማን ነው? ዘለ ገብተሃል። ወዶ የገባ ሰው አከባልከው ሀሳብ ይውጣው እንጂ ሌላ ማን ሊረዳው? እስቲ አንብብልኝ አስማማው። መንፈስ ቅዱስ ባንተ አመጋገብ አይፈታም። አሁን አረዳድህን ነው አረዳድህን ልገራው ነው የገባሁት። ሞጣ አይጠቅማም። ሌላ ደግሞ ላንብብልህ ሮቤል። ኦርቶዶክስን መዳፈር እኮ እውቀት አለ። ዝም ብለህ አንተ ኦርቶዶክስ አትንካ፣ ጴንጤን አትንካ፣ ሙስሊምን አትንካ፣ ካቶሊክ አትንካ ሳይሆን በአይዲያ በሐሳብ ምን አገባ? ሙስሊምን ብነካ ጴንጤን ብነካ እሱ አይመለከትም። አይደለም እምነት ፖለቲካ አይደለም። የሐሳብ እኩልነት ምናምን አይደለም። እኔ አሁን ማወራህ መጽሐፍ ቅዱስ ላይ ደግሞ ሌላ ነገር ላንብብልህ። ያመንበት እኮ እኛ ምሳሌ ላይ አንተ አይደለም የምትነግረን። ምሳሌ ላይ ምን እንዳለ መሰለህ ደግሞ አንተ ሳትፈጠር የነበረች ሃይማኖት ነች እንዴ? አንተ የፈረንጅ ፍልስፍና ዛሬ ተቀብለህ በልተህ ስላደርግ ይሄ ሰውዬ ምን ሆኖ ነው? ሮቤል አስረዳ። ኢኮኖሚካል ችግር ስለተፈታ ብቻ መሀል ችግር የተናገረው ለማን ነው? ለማን ነው? አስረዳን ያልኩ ይሄ ሰውዬ ኦርቶዶክስ ባይዘው ንዑዛን የሚከተሏት እውቀቴ አይደለም። ይኸውልህ እውቀቴ አይደለም። ኦርቶዶክስ ብዙ ደንቆሮች ይከተሏል። እኔ አንድ ተራ ምዕመን ሁኜ አይጠይቅም። ይኸውልህ እንዴ ቻሌንጅ እንደማደርግ ዝም ብሎ ነው ይሄ አሁን የዘመኑ ደንቆሮ ዝም ብሎ የማይጠይቅ የሚከተል ይሄንን አሁን ለልማት ማድረግ አንችልም። ለፖለቲካ አይጠቅምም። ለክፍለ ኢኮኖሚ መቆጣጠር አማራም ከሆነ አይጠቅምም። ይሄ አሁን እንደ ጀርመኖች ቀድሞ እንዳጸዷቸው መጽዳት ነው ያለበት። ሮቤል ዳግማዊ ፈለገ ሞጣ መጠየቅ ከመቆየት አንጻር ደንዝዛል። ይኸውልህ ሞጣ አንዲት ቃል ደንዝዛል። በጣም ታሳዝነኛለህ። እንደውም ምን አለ መሰለህ የሰለሞን አንደኛዋ ሚስቱ ደግሞ ምን አላችሁ መሰለህ በመኝታዬ ከርቤና ከአልሙ ቀረፋ ረጭቼበታለሁና እስኪነጋ ድረስ ና በፍቅር እንርካ፣ በተወደደ መተቃቀፍ ደስ ይበለን፣ ባለቤቴ በቤቱ የለምና። ውሽማ ይዛ እኮ ማለት ሰለሞንን ውሽማ አድርገው እኮ አዩ አሳሰብ ሰለሞንን አራከስክ በቃ አንዴ ጸጥ በል ሮቤል። ይሄ ነው ማራከስ በቃ አራከስክ በቃ አይደል? ለሮቤል ማንም እያራከሰ አይደለም። እዚህ ጋር እኮ ውይይት ነው ያንተን ጨዋታ ደግሞ ልንገርህ። መጀመሪያ ይኸውልህ አንድ ነገር ልንገርህ፣ አዳምጣ። ለምን እምነት ይኸውልህ ሮቤል ባር ይጀምራል። መጀመሪያ ሮቤል ስም አትስጥ፣ ሃይማኖቱ ራሱ አይፈቅድም። እኔ ምን እሺ፣ የኔ እና ያንተ ስነ ምግባር ምንድነው? አንተ አሁን ሰዎችን ጀጅ መጽሐፍ ቅዱስ የሚለው ለጠላቶቻችሁ ጸልዩ፣ ለሚያሳድዷችሁን ባርኩ ነው የሚለው። አንተ እየተሳደብክ እና ስለ ምግባር አለ የመጽሐፍ ቅዱስ አካል አይደለም። የኦርቶዶክስ ተዋህዶ ኦርቶዶክስ የለም ማለት ስለ ምግባር አይደለም። ኦርቶዶክስ ነኝ እንደዛ ሲሆኑ አንተ መግለጽ አረጋጋው ከሆነ ኦኬ፣ አረጋጋው አይደለም። መጀመሪያ ስመኝ የምልህን መልስ ስጠኝ። ለዚህ እሺ፣ ምንድነው የምትለው? በስነ ስርዓት ክርክርም ከሆነ በስነ ስርዓት ክርክሩ እንዲያካሄዱ ማድረግ የለብህም አንተ። እያራሳት ነው ሃይማኖቷን መሄድ ያለባቸው እና ምን አደረጉ እነሱ? እያወሩ ነው ያሉት እኮ ማንም እኮ ኦርቶዶክስ ነው። አንተ የፖለቲካ አይደለም ወይም አንተ ድሉ ስለሰጠ ስላወራ አይደለም። ፖለቲካ ፖለቲካ ሰለሞን እኮ እንደውም ኦርቶዶክስ አይደለም አይሁዳዊ ነው። ምን ሆነሃል ሮቤል? ሰለሞን እንደ ሰለሞን ሞጣ እያለ ያለው ነው። ሰለሞን እኮ ቅዱስ ወይ ማይናት እኮ እያለ ያለው ሰለሞን በእግዚአብሔር ጥበብ የተሰጠው ታላቅ ንጉስ ነው። በቃ አለቀ። ዛስ ደን ራይት። እና ታዲያ ከኦርቶዶክስ መሰደብ ጋር ምን አገናኘው? ሞጣ ለምን ኦርቶዶክስ ታዲያ ይሰድባታል? ማን የሰደበው ነው? እሱ እየሰማሁት አይደል እንዴ? አሁን አብረን ቆመን እያወራ ኦርቶዶክስ ማለት እኮ ይኸውልህ አንተን እኮ ነው የተሰደበው። ጌታ ኢየሱስ ያስተማረኝ ያስተማረኝ ራሱ ኢየሱስ። በቃ እኔ መናገር በስሜ እኔን ተናገር። ስማ ወንድሜ ሮቤል፣ እኔን ተናገር። ስድብን ያስተማረኝ ኢየሱስ ነው። አንተ ሌባ ሁሉ ብሎ ከምኩራብ ላይ ቂጥን በጅራፍ እየገረፈ የፉኝት ልጅ እያለ በካራት እየመጣ ያስወጣ ኢየሱስ ክርስቶስ አልፋና ኦሜጋ ይባላል። እኔማ ምን አደረግኩ? ቂጥን እኮ እንደሱ በጅራፍ ባገኝማ ጀርባን ነበር ባለንጋ ምልጥ። እየሰማ ነው። እኛ በእምነቷ ውስጥ ያሉ እንደ ሮቤል ያሉ
ብዙ ደንቆሮች ብዙ ናቸው። ዝም ብለው ይናገራሉ እንጂ ማስረዳትም አይችሉም። ኦርቶዶክስ ጥልቅ ናት ነው። ስለዚህ አስረዳን እያለ እኮ ነው። ስንት ላይ ነበረ? ስንት ላይ ነው ሰለሞን? የሰለሞን ካልሰደባችሁ ምናምን ተገረፈ ካላልክ በቃ ታስረዳ